ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ቪዲዮአችን ደግሞ የተለያዩ የአማርኛ አረፍተ ነገሮችን እንዴት በቀላሉ መመስረትና ማንበብ እንደምንችል እንማማራለን ማለት ነው። ይህ ትምህርት ወይም ቪዲዮ ሊጠቅማችሁ የሚችል 34ቱን የአማርኛ ፊደሎች ከነቅርጻቸው በደንብ ለለያችሁ ተማሪዎች እንዲሁም ደግሞ ፊደሎችን ካወቃችሁ በኋላ ቃላት ምስረታ ቃላቶች እንዴት እንደምንመሰርት እንዴት እንደምናነብ ይህን ሁሉ ካወቃችሁ በኋላ ቀጣዩ የሚሆነው አረፍተ ነገር ነው ማለት ነው። ይህ ትምህርት ወይም ቪዲዮ ሊጠቅመው የሚችል በተለይ ቃላት ምስረታን ለሚያውቁ ለለመዱ ልጆች ይሆናል ማለት ነው። እነዚህን የምታዩዋቸውን የተለያዩ የአማርኛ አረፍተ ነገሮች እንዴት በቀላሉ እናነባለን የሚለውን እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው የአማርኛ አረፍተ ነገር ምን ይላል? እስኪ መጀመሪያ እያንዳንዱን ፊደሎች እየቆጠርን እናነባለን። ከዛ ደግሞ በአንድ ላይ ጠቅላላ አድርገን እናነባለን ማለት ነው። ኦኬ፣ የመጀመሪያው አ ስ ቴ ር አስቴር አስቴር። ከዛ መ ጣ ች መጣች መጣች። በአንድ ላይ አስቴር መጣች አስቴር መጣች ተብሎ ይነበባል ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ኦኬ፣ ሀ ና ን ጎ በ ዝ ነ ች ሃናን ጎበዝ ነች ሃናን ጎበዝ ነች ብዬ አነባዋለሁ። ኦኬ፣ ሶስተኛው ደግሞ ከ በ ደ ቡ ና ቤ ት ነ ው ከበደ ቡና ቤት ነው ከበደ ቡና ቤት ነው። ኦኬ፣ እሺ፣ ቀጣዩ ደግሞ አ ለ ሙ ሆ ቴ ል ነ ው አለሙ ሆቴል ነው አለሙ ሆቴል ነው ተብሎ ይነበባል። ኦኬ፣ ወደ ቀጣዩ ስንሄድ መ ና ፈ ሻ ው ቆ ን ጆ ነ ው መናፈሻው ቆንጆ ነው መናፈሻው ቆንጆ ነው። ኦኬ፣ ቀጣዩ ደግሞ ዛ ሬ ሙ ቀ ት ነ ው ዛሬ ሙቀት ነው ዛሬ ሙቀት ነው። ኦኬ፣ ይህም በዚህ ካየን ወደሚቀጥለው ስንሄድ ደ በ በ ው ሀ ጠ ጣ በአንድ ላይ ደበበ ውሃ ጠጣ ደበበ ውሃ ጠጣ ብለን እናነባዋለን። ኦኬ፣ ይህም በዚህ ካየን ወደ ቀጣዩ ስንሄድ ይህ ደግሞ ምን ይላል? ብ ር ቱ ካ ን ተ ማ ሪ ነ ች ብርቱካን ተማሪ ነች ብርቱካን ተማሪ ነች። ኦኬ፣ ለሁለተኛው ስንሄድ ሰ ሎ ሞ ን ቤ ቱ መ ጣ ሰለሞን ቤቱ መጣ ሰለሞን ቤቱ መጣ። ኦኬ፣ እንደዚህ ብለን እናነባዋለን። ይሄኛው ደግሞ ምን ይላል? እሺ፣ ከ ተ ማ ው ቆ ን ጆ ነ ው ከተማው ቆንጆ ነው
ከተማው ቆንጆ ነው። ኦኬ የሚቀጥለው ደግሞ ምን ይላል? ልጁ ዛሬ አልመጣም። ልጁ ዛሬ አልመጣም። ልጁ ዛሬ አልመጣም። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? ክትፎ ይበላል። አበበ ክትፎ ይበላል። አበበ ክትፎ ይበላል። አበበ ክትፎ ይበላል። እሺ ይሄኛውስ ምን ይላል? ኦኬ መሰረት ዛሬ የለችም። መሰረት ዛሬ የለችም። መሰረት ዛሬ የለችም ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ልብሱ ቆንጆ ነው። ልብሱ ቆንጆ ነው። ልብሱ ቆንጆ ነው ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ይሄኛውስ ምን ይላል? ሁሌም ተመስገን። ሁሌም ተመስገን። ሁሌም ተመስገን ብዬ አነባዋለሁ። ኦኬ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይላል? ዛሬ ቀኑ ጥሩ ነው። ዛሬ ቀኑ ጥሩ ነው። ዛሬ ቀኑ ጥሩ ነው። እሺ ይህስ ምን ይላል? እኛው ደግሞ ትልቅ እንስሳ ነው። ትልቅ እንስሳ ነው። ኦኬ ወደዚህኛው ስንሄድ ዳዊት ቆንጆ ነው። ዳዊት ቆንጆ ነው። ዳዊት ቆንጆ ነው። እሺ ወደ ቀጣዩ ስንሄድ ቀኑ ረጅም ነው። ቀኑ ረጅም ነው። ቀኑ ረጅም ነው ብዬ አነባዋለሁኝ። ኦኬ ወደዚህኛው ሲሄድ ምን ይላል? ዛሬ ደስ ብሎኛል። ዛሬ ደስ ብሎኛል። ዛሬ ደስ ብሎኛል ብዬ አነባዋለሁ። ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? በተመሳሳይ ከሁለተኛው ጋር ደግመን ነው የጻፍነው። ይህም ዛሬ ደስ ብሎኛል ነው የሚለው ማለት ነው። ተደግሟል። ይህንን ይመስላል እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። በተለይ ለአማርኛ ጀማሪ ከሆናችሁ ቪዲዮ በጣም ይጠቅማችኋል ማለት ነው። ሳትሰላችሁ እስከ መጨረሻው ድረስ ተረጋግታችሁ መከታተል ከቻላችሁ፣ ሁሌም ፕራክቲስ ልምምድ ማድረግ ከቻላችሁ በእርግጠኝነት አማርኛን በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑ።